ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ቀጥታ ከአራቱም የአማራ ግዛቶች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተልም ወደ እናንተ የምናደርስ ይሆናል። እናንተም ድምጻችን ለዓለም እንዲሰማ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። በቅድሚያም ወደ ጎጃም ቀጠና ስናመራ የምርኮኛው ሰራዊት ከነውራሉ ጋይቷል። የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ በሰሩት አስደናቂ ኦፕሬሽን የአብይ አህመድ ወንበር ጠባቂ ሎሌዎችን ድባቅ በመምታት ተደጋጋሚ ጀብድን ፈጽመዋል። የበሰበሰው አገዛዝ ሰራዊቱን በየጊዜው እየገበረ ስልጣኑን ለማራዘም እየተፍጨረጨረ ቢገኝም ከሽንፈት ግን አልዳንም። ይሁንና በዛሬው አውደ ውጊያ ጠላት ወደ ጃሂማላ ቀጠና ለሁለተኛ ጊዜ ለመግባት ሲሞክር ሰሌን ውሃ ከተባለ ቦታ ላይ በደረሰበት ከባድ ምት ከ34 በላይ ሰራዊቱም ተደምስሶበታል። እንዲሁም ከ20 በላይ ከባድና ቀላል ቁስለኛ ማድረግም ተችሏል። አንድ ወራል መኪና እስከ ጫነው ሬሽንና ተተኳሽ በድሽቃ ተመቶ ሙሉ በሙሉ ከጥቅም ውጭ ማድረግም ተችሏል። ሌላው ከጥቅም ውጭ የሆነው ኦራል ለመውሰድ ከጃዊ ወደ ጦርነት ወደ ተካሄደበት ቀጠና የመጣው ክሬን መኪና በነበልባሎቹ አንደኛ ሻለቃ ተቃጥሎ ከጥቅም ውጭም ሆኗል። የክሬኑ ሾፌር መማረኩንም የ66ኛ ክፍለ ጦር የህዝብ ግንኙነት ከግንባርም ዘግቦታል። በተመሳሳይ መረጃም 64ኛ ክፍለ ጦር በሸበል በረንታ ወረዳ በደፈጣ በርካታ ጠላት ኃይልን ደመሰሰም። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ወረዳ ማህበረሰቡን በመልሶ ማደራጀት የሰለጠነ ጠንካራ ወታደራዊ ኃይል በማደራጀትና በመገንባት በርካታ ስራዎችን እየሰራም ይገኛል። 64ኛ ክፍለ ጦር በሸበል በረንታ ወረዳ እያደራጀ ባለው ግዙፍ ኃይል ስጋት ውስጥ የገባው የአገዛዙ ተቅበዝባዥ ኃይል በቀጠናው የሚገኘው የፋኖ አባላትን ለማጥቃት በየዱሃ ከተማ መሽጎ ከሚገኘው የአገዛዙ አረመኔ ሰራዊት ጨለማን ተገን በማድረግ በቁጥቋጦ ቀበሌ የፋኖ አባላትን ለማጥቃት ሞክሮ ሳይሳካለትም ቀርቷል። በቁጥቋጦ ቀበሌ የገባው የአገዛዙን አረመኔ ሰራዊት ድጋፍ ለማድረግ ከየዱሃ ከተማ ታህሳስ 13 ቀን 2018 ዓ.ም ከጧቱ 2 ሰዓት ተኩል ተጨማሪ ኃይል በመያዝ በጉዞ ላይ የነበሩ ባንድ ፓትሮልና ባንድ ላንድ ክሮዘር አመራርና አባላት የጫነ ተሽከርካሪ በጉዞ ላይ እንዳሉ ቦረጋና አካባቢው ቀበሌ ልዩ ቦታው ደረቅ ወንዝ በተባለ ቦታ 64ኛ ክፍለ ጦር 5ኛ ሬጅመንት በወሰደው የደፈጣ ጥቃት በፓትሮል ላይ የነበሩ የአገዛዙ አረመኔያዊ ሰራዊት አመራርና አባላት ሙትና ቁስለኛም አድርገዋል። በሸበል በረንታ የዱሃ ከተማ ወደ ቁጥቋጦ ሲንቀሳቀስ በነበረው የጠላት ኃይል ላይ በተሰራው የደፈጣ ጥቃት ከተደመሰሱት ያገዛዙ አረመኔያዊ ሰራዊት አባላት ውስጥ ሻምበል ሰለሞን የሻለቃ ሬጅመንት አዛዡን እንዲሁም አንድ ጋንታ መሪን በፓትሮል ላይ እንዳሉም ተመቶ እየመቱ ሲሆን አንድ ሚሊሻና 4 የመከላከያ አባላት ከባድ ቁስለኛ ሆነው ሆስፒታልም ገብተዋል። ሆስፒታል ከገቡት 5 ቁስለኞች ውስጥ 2 ሚሊሻዎች ወዲያውኑ ሲሞቱም የቀሩትም የመትረፍ ዕድል እንደሌላቸው ከውስጥ ያገኘናቸው መረጃ ምንጮችም አመላክተዋል። አንድ ፓትሮልና አንድ ላንድ ክሮዘር ተሽከርካሪ በደፈጣ ጥቃቱም ከጥቅም ውጭም ሆኗል። ከንጋቱ 11 ሰዓት እስከ ምሽት 1 ሰዓት በተደረገው አስጨራሽ ትንቅንቅም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦርና የማቻክል ወረዳ አባት አርበኞች ጥምር ኃይል ከአማኑኤል ከተማ በሁለት አቅጣጫ ወደ ደብረ ቀለሙ ደጋ ቀጠና የተንቀሳቀሰው ጡት ቆራጩና ወራሪው ሰራዊት ላይ ከፍተኛ የሆነ የማጥቃት ውጊያ በማድረግ አስከሬኑን ሳያነሳ ወደ መጣበት አማኑኤል ከተማ እንዲፈረጥጥም አድርገውታል። በሌላው ውጊያም 99ኛ ክፍለ ጦር በላይ ዘለቀ ሻለቃ አማኑኤል ከተማ በመግባት በጠላት ላይ የስነ ልቦናና አካላዊና ቁሳዊ ጉዳት ማድረስ የቻለ ሲሆን በርካታ የአርመኔው ሰራዊትም ተደምስሷል። የተረፈው አታምበሳ ወተበት ሚካኤል ቤተክርስቲያን ገብቶ ለማምለጥ ቢሞክርም የበላይ ዘለቀ ልጆች ተስበው በመጠጋት በቆፈረው ጉድጓድም ቀብረውታል። ይህ አገዛዙ ከፍተኛ ባለስልጣናት ከመከላከያ ሰራዊት የበላይ አመራሮች ጋር በመሆን ሰሞኑን በተለያዩ ወታደራዊ ማዘዣ ጣቢያዎች ላይ ተገኝተው ከመስመራዊ አዋጊዎችና የጦር መኮንኖች እንዲሁም ሌሎች ከፍተኛ አዛዦች ጋር ጥብቅ ግምገማዎች እያደረጉ መሆኑንም በሞራ ሚዲያ የደረሰው መረጃ ያመለክታል።
በግምገማው ላይ ወታደሩ በግፍ እየከዳ ስለመሆኑና አገዛዙ በርካታ ማለንዋይ አፍስሶ አሰልጥኖ ያፈራው ኃይል ከማጣቱ በተጨማሪም በቢሊዮን ብር የተገዙ የጦር መሳሪያዎችን በፋኖች ስለመግባታቸው ተነስቷል ተብሏል። ጦርነትና ደም ማፍሰስ ግብሩ ነው የሚባልለት የብልጽግና ቡድን ከፋኖ ጋር ከሚያደርገው ጦርነት በተጨማሪም በቅርቡ ከኤርትራና ከህወሓት ኃይሎች ጋር አደርገዋለሁ ብሎ ላሰበው ጦርነትም ያዘጋጀው ወታደራዊ ኃይል ሞትና አልቂት በቃኝ የሚል ከነሙሉ ትጥቁ በግፍ እየከዳ መሆኑንም ጦርነት ጠማቂው የአብይ አህመድ ቡድን ከባድ አጣብቂኝ ውስጥም አስገብቶታል። አርበኛ ዘመነ ካሴ ሐምሌ 13 ቀን 2018 ዓመተ ምህረት የሚሊሻና አድማ ብተና እንዲሁም የመከላከያ ሰራዊት አባላት ከጸረ አማራው አገዛዝ በመውጣት ከፋኖ ወንድሞቻቸው ጎን እንዲቆሙ ጥሪ ማቅረቡን ተከትሎም የአማራ ፋኖ በጎጃም በሚንቀሳቀስባቸው በሁሉም ቀጠናዎች በርካታ ቁጥር ያላቸው የሚሊሻ የአድማ ብተናና የመከላከያ አባላት ከነሙሉ ትጥቃቸው ፋኖን እየተቀላቀሉ መሆኑንም በሞራው ሚዲያ ከተቋሙ ያገኘው መረጃም ያመለክታሉ። በጎጃም ብቻ ሳይሆን በወሎ፣ በሸዋ እንዲሁም በጎንደር ቀጠና በያዝነው ሐምሌ ወር ብቻ በርካታ ቁጥር ያላቸው የመከላከያ ሰራዊት የአድማ ብተናና የሚሊሻ አባላት ከቡድን እስከ ነፍስ ወከፍ ክላሽንኮቭ መሳሪያ በመያዝ ፋኖንም ተቀላቅለዋል። አይደለም ለኢትዮጵያ ለምስራቅ አፍሪካ የሚያበቃ ኃይል ገንብተናል ሲሉ ፊልድ ማርሻሉ ምርኮኛው ብርሃኑ ጁላ በተደጋጋሚ የሚናገሩለት መከላከያ ሰራዊት ወደ ፋኖ የሚሰነዘርበትም ጸረ ማጥቃት መቋቋም አቅቶት ገሚሱ ሲደመሰስ ሲማረክም ቀሪው ኃይል ደግሞ ህይወቱን ለማትረፍ ፋኖንም እየተቀላቀለም ይገኛል። በተመሳሳይ ተላላኪነትና ባንዳነት ስጋ ቢለብስም እሳቸውን ይመስላል የሚባላቸው የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ አሻግሬ ሙሴዎቻችን ሲሉ የሚጦሯቸው የአድማ ብተና አባላት የማን ህይወት ተገብሮ የማን ስልጣን ሊቀጥል በሚል ከስምሬት ቀጠናቸው በግፍም እየጠፉ ፋኖንም መቀላቀላቸውን ቀጥለዋል። አገዛዙ በህግ ማስከበር ስም በንጹሃኖች ላይ በሚፈጽመው ጭፍጨፋና ይህን ለመመከት ወደ ፋኖ የሚሰነዘረው የጸረ ማጥቃት እርምጃ በመበርታት ምክንያት የአገዛዙ ወታደሮች ካዳቸው እየከዱ እንዲወጡና ፋኖን እንዲቀላቀሉ እንዳስገደዳቸውም ገሞራ ሚዲያ የተለያዩ ወዶ ገብ ወታደሮችን በማነጋገር ለማረጋገጥም ችሏል። በተመሳሳይ መረጃም ወደ ወሎ ቀጠና ስናመራም ሻምበል መሪውንና ዲሽቃ ተኳሹን ጨምሮ ከ18 በላይ የአገዛዙ ሰራዊት ሲደመሰስ 36 መቁሰላቸው ተሰማ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ ግዙፉ ላስታ ሳምነው ኮር ስር የሚገኘው ሜጀር ጀነራል ውባንታ አባተ ክፍለ ጦር በወሰደው አጸፋዊ እርምጃ በርካቶች ሲደመሰሱ በርካቶችም ቆስለዋል። በሰሜን ወሎ ዞን መቄት ወረዳ የአብይ ወንበር አስጠባቂ በፋኖ ቁጥጥር ስር ያሉት ጫት ውሃ፣ ሀገሪትና ደብረ ዘቢጥ አካባቢዎች ነጻ ወጣ ተብሎ ባለቆቹ ትዕዛዝ የተላከው የባንዳ ስብስብ የአድማ ብተና ሻምበል መሪውንና ዲሽቃ ተኳሹን ጨምሮ 18 ሲደርሱ 36 ቁስለኛ ሆኖ የተረፈው አስከሬንና ቁስለኛ ሳይነሳ ፈርጥጧል። 16 ክላሽና 2 ሲሜኖ ክላሽም መሳሪያም ተማርኳል። የአኩሪ ገደል የፈጸመው ሜጀር ጀነራል ውባንታ አባተ ክፍለ ጦር የናዚው የአብይ አህመድ ወንበር አስጠባቂ ኃይልን የመመከትና የማስራት ብቁ ቁመና ላይ እንደሚገኙ የክፍለ ጦሩ ዋና አዛዥ አርበኛ ኮማንዶ ፍቅሩም ጎበዝም ገልጸዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁ በሰላም ቆዩልን።